ይባላል የመጣሁት ከ01 ቀበሌ ነው። ሰንጋሌት የሚባለው ለህዝብ ይበጃልና ያገለግላል የሚባለውን መንግስት ለመምረጥ ቦርድ አውጥተናል። ያው የሚያስፈልገው መንግስትና ለህዝብ ይበጃል የሚለውን ለመምረጥም ለማስመረጥ ያው የፈለገውን ሁሉም በእንትኑ እንዲመርጥ ምክር አገልግሎት እንሰጣለን። እኛ እዚህ ባርጎባ በ01 ቀበሌ መዲና ከተማ ነው የምንገኘው። ይሄን የምርጫ ካርድ ይጠቅማል ብለን አውጥተናል። ያላወጣውም ደግሞ እንዲያወጣ የሚጠቅመውን እንዲመርጥ እየቀሰቀስን ቅስቀሳ እያደረግን እንዲያወጣ ካርዱን ለህዝብ የሚበጀውና የሚጠቅመውን ለማውጣት ዝግጁ ነን። ይሄው በእጃችን ላይ ይገኛል። ጀምረናል፣ እያወጣን ነው። ምንም ያህል የረባ የቀረሰው ካሁን እየተዳረሰ ነው፣ አውጥቶ እያጠቃለለ ነው። የቀረሰው አይገኝም ብዬ ገምታለሁ በራሴ። ለመምረጥ ካርድ መያዝ ያስፈልጋል፣ አስፈላጊም ነው። ለህዝብ የሚጠቅመው መንግስት ለመምረጥ ዝግጁ ነን፣ ለወደፊት ማለት ነው ለሚመጣው። ኮኮቤ አብዱራህማን እባላለሁ። አርጎባ ወረዳ መዲና ቀበሌ ኗሪ ነኝ። ካርድ ይኸው አውጥተናል። ያው ለሀገራችን ይበጀናል ይጠቅመናል የምንለውን መንግስት ያው በቀረበልን መሰረቱ ለመምረጥ አውጥተናል። መቼም ተፈጣሪ በታች መንግስት ስለሚያስፈልግ ብለን ፈጣሪ ለጥቆ ረጋጊ መንግስት ስለሚባል መንግስት የሚባለው ለመምረጥ እኔ ደግሞ አብዱ ዑመር አህመድ እባላለሁ። ብዙ ከተማ ኗሪ ነኝ። የምርጫ ካርዱን አውጥቻለሁ። የምርጫ ካርድ ማውጣት ማህበረሰቡ ግዴታው ነው። ለምን ከፈጣሪ በታይ መንግስት ነው የሚያስተዳድረው ሀገር የሚያስተዳድረው መንግስት ስለሆነ የምንፈልገውን አይነት መንግስት ለመምረጥ የምርጫ ካርዳችንን ይዘና በእጃችን ሰዓቱ በሚደርስ ሰዓት በጉጉት የምንፈልገው አሻራ ላይ ለማስቀመጥ ዝግጁ ሆነን ተቀምጠናል። ካርድ ማውጣቱ የሚጠቅመን የምንፈልገው መንግስት በቃ በጥሩ ልቦናችን አስፈላጊ የሆነና ያልነው መንግስት ለመምረጥ አንድ መሳሪያችን ካርዳችን፣ ስራ መስሪያችን ህገ መንግስቱን የሚያቋቁምልን የካርድ ምርጫችን ስለሆነ ካርዳችንን በእጃችን ይገኛል። ሰዓቱ ሲደርስ የምንመርጠው መንግስት በካርድ የምንመርጠው። ምርጫው ሰላማዊ እንዲሆን ሁሉም በየቤቱ ያለውን አመለካከት በቡናም በትንሹም በትልቁም በወጣትም በሽማግሌውም ሰላማዊ መንፈስ ማንም እንዳይጎናነጥ በቃ ሰዓቱ ሲደርስ መስመርቱን ይዞ ህጋዊ ምርጫ እንዲመረጥ በቃ ጋጋታና ጫጫታ እንዳይፈጠር የምክክር መድረክ ማህበረሰቡ እየተጣጣመ ነው ያለው። ጋጋታና ጫጫታ አይፈጠርም በሰዓቱ ማለት እዛ ድረስ ያለው ውይይታችንን ሁላችንም በቤት ውስጥ ፍጆታችንና ውይይታችንን ጨርሰናል። ፉአድ ሁሴን እባላለሁ። የመዲና ከተማ ኗሪ ነኝ። ያው ዘንድሮ እንግዲህ በሀገራችን ምርጫ አለ። ይሄ ምርጫ እንግዲህ አንዱ ዜግነታችን እንግዲህ የምናገኘው መብት ነው። ይሄንን መብት ተጠቅመን እንግዲህ ለሀገራችን ይጠቅማል ይበጀናል የምንለውን ፖለቲካ ፓርቲ የምንመርጥበት በቀጣይ ለሚመጡ መጻኢ ዕድሎች የሀገራችንን ዕጣ ፈንታ ሊወስን የሚችል ለሀገራችን እድገትና ብልጽግና ሊሰራልን የሚችል ለሀገራችን ሰላምና ደህንነት የሀገራችንን ብሔራዊ ጥቅም ሊያስከብር የሚችል የትኛው ነው ብለን ልንመርጠው ድምጻችንን ልንሰጥ የሚችልበት እድል ነውና ሁላችንም የምርጫ ካርዳችንን አውጥተን ይሄን እድል እንጠቀምበት ይገባል የሚል እምነት አለኝ። ዜጎች እንግዲህ የምርጫ ካርድ ማውጣታቸው አንድ እንደ ግለሰብም እንደ ሀገርም እንደ ቡድንም ትልቅ የሆነ ጠቀሜታ አለው። ምክንያቱም አንዱ የዲሞክራሲያዊ መንግስት መገለጫ ምርጫ መፍቀድ ነው። ይሄን የተፈቀደልን ምርጫ እንግዲህ ዲሞክራሲያዊ መብታችንን ተጠቅመን ለራሳችን ብሎም ለቤተሰባችን ብሎም እንዲሁ ለሀገራችን ይጠቅማል የምንለውን ድምጻችንን የምንሰጥበት አንዱ እድል ስለሆነ ይሄንን እድል ደግሞ ልንጠቀምበትና ልንገለገልበት ይገባል ብዬ አስባለሁ።